ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ የማርያና ስናኝ አሪፍ የሆኑ የቲክቶክ ቪዲዮዎች ይዘን መጥተናል። አብራችን ቆዩ። ምንድነው? ስሚኝማሽ ትምህርት ቤት ወላጅ አምጪ ስለተባልኩ ወላጅ ሆነሽ ሂጂልኝ። ደግሞ ምን አደረግሽ? አንዱ ተማሪ የበሰኝ ሳልኝና ናብዩ ሳይሰራ መጥቶ አስገረፈኝ። ከዛማ የተማሪውን አፍንጫ አወለኩለታ። ትምህርት ቤቱን ታሸብረዋለሽ አይደል? እናቴ ሂጂልኝ ያልሽ ምን ነው ጠፋክ? ስሚኛ ሂጂልኛል አትሂጂልኝም? አልሄድልሽም። ኧረ ነው ስሚኝ ጎቤው አንቺ ሳት ያቺ ሜርኩሪ ፎንቃሽን ያስጨነቀችብሽ ነው አላዛርን? አው እንዴ ምን ሆነሽ ነው? እሷ ጣፈንታ ሳይከተል ተከተለኝ። እኔን እምቢ ማለት ይሄ ነው ትርፉ። በጣም ነው አስተነገጥኩት አለውክ ማትረባ ወይ ለምጣሽ ጡንም እህት ያላችሁ ሴቶች አይረክቱልኝ። በነገራችን ላይ እዚህ ከዛ ሁሉ መከራ በኋላ እንዲሆነ በማየቴ ደስ ብሎኛል። ማለት በታመም ሰዓት ሁላችንም ተጨንቀን። ታማ ነበር እንዴ? መታመም ቢሉ መታመም መሰለ ጨብጥና ቂጥኝ በል ጨብጡማ ጨብጦ አስቀምጦት ነበር። ምን እሱ ብቻ ቡጉንጁስ ብትል ቂጣ ላይ ቡጉንጆ ጥዩ ቂጣንም እናገኘዋለን መሰለኝ ነበር። ከሁሉም በላይ ደግሞ ኤችአይቪ ነበር ያስጨነቀኝ። ይሁላ በሽታ ግን የተቋቋመችው አንተን በማግኘቷ ነው። እግዚአብሔር ይስጥ። የታባ ሰራውል ሰማይ ቤቢስ ማሚ የለችም። በሽኮረም ተስታምጭ ጠርጠነች መሰለሽ እና ሸኘውት ይቆማል። ታስቀረኝ ነው እንጂ ሴትዮ የኔ ፍቅር ያንቺ ክፍል አውይኒ ፍቅር ወደድካ? ማሚ መኝታ ቤት ውስጥ ሜሪ ሳያማት አልቀረም ወይ? ምን ሆነች ሜሪ? ምን ሆነች? ወይ ማሚዬ ኧረ ምንድን ነው ጭራሽ ወንድ ቤት ውስጥ በላሁን ሬሳን ይዘህ መውጣት ትችላለህ። ማነሽ ሰማይ? ይሄ ልጅ ልጄን እንደደፋብኝ ለፖሊስ ሪፖርት አለ። እንዴ ማዘር እርሶ ነው እኮ የደፋው። ለታላቅ መልስ ይስጡ። ቤዛ አቤትማ ነይ። አቤት ፈለግሽ? ቦርሳዬ ውስጥ የነበረው ብርስ እንጃ እኔ እንደሰጠሽኝ ነው ያስቀመጥኩት። እኔ እንጃ ማለት ነው። አንቺ ደግሞ ያስቀምጪ ብዬ ቦርሳዬ ነው የሰጠሁሽ እና አስቀመጥኩት እንጂ አልሰራኩሽ። ደግሞ መልሳት መልሽልኝ እሺ? ቤዛ እኔን ሰማሽ? ሜሪ አንቺም እሷ ምን ታርግ? ምን ያለበት ምን አይችልም ሆኖባት ነው ማለትማ የበኩር ልጅሽ ሜሪ የጃመል የሚባል በሽታ ሳይዛት አይቀርም። ቆይ ግን ማንን ነው ቆመን እንጠብቀው? ቸከሷን ላስተዋውቅሽ እኮ ነው ዛሬ። ፍቅረኛ ያስክ እንዴ ወንድሜ? እና ታዲያ እኔ አንቺ ወንድም ምን ያንሰኛል? ሰምዬ ኧረ ምንም አያንስም። አስኪልቃ እንዴ ሜሪ ኧረ ማቆየው ሜሪዬ እህቴን ታውቃለህ? ከማን ጋር ነበርክ? ከእህቴ ጋር ነው። አታስመስል። የማን የሴት ሽቶ ነው አንገት ላይ ያለው? ስለምን ሽቶ ነው የምታወሪው? እኔ ሲጀመር ከተፈጥሮዬም ያለ ሎሚ ማልቀባ ልጅ ምንድን ነው ሽቶ የምትይው? ጭራሽ አንተም ሰው ነህ እኔ ላይ ቺት ታደርጋለህ። ለነገሩ አንተ ምን ታደርግ? እኔ ነኝ ጥፋተኛዋ። መጣላት ከፈለግሽ በቅቶኛል በይኝ። ለምን ሰበብ ታበዥብኛለሽ? ጭራሽ ሁለተኛ አጠገቤ እንዳትደርስ እሺ? አመዳም ምን ሆናለች ሴትዮ ዛሬ? ሰራችልኝ ምንድነው? ይሄ የህይወት ፍቅረኛ አይደለ እንዴ? የቱ አይደል? ሲቀልሽ ነይ ቀስ ብለሽ ነው እንዴ ጆን እንጂ ሰላም በለው። ያምሻል እንዴ? ቺት ያረከባት እኮ ነው። ምንድነው ማይጮሽ? እሺ ይሄን ጉድማ ፎቶ ማንሳት አለብኝ። እሺ እንዳይነቃብሽ
ምን ነው የኔ አበባ? ምን እያደረግሽ ነው? ምን አደረኩ? ምንድነው ይሄ? አፈር ቢያንቺ ፋራ ነው አፈር ብሉ። እንዴ ልትሰብሩ ነው እንዴ? እንዴት ነው? ደብቂ። ያንቺ ተንኮል አያልቅምና እኔ አብሬሽ ችግር ውስጥ አልዘፈቅም። እናትሽ ይሻል ደብቂ። ኧረ እኔ ሲጀመር ብር ላስገባ ወደ ባንክ ልሄድ ነው እና ደብቂኝ። አልደብቅሽም። ደብቂኝ። ሂጅ ወደ ይባርሰናልሽ። እኔ ሰው አይደለሁ። ብሬን አታመጪም? ብርሽን አይደለም የምፈልጊው? አዎ ብርሽን የምመልስበት አንድ ሀሳብ አለኝ። ምንድነው? ነግሬሽ ነበር ሰራልሻለሁ ብዬ። እናት 300 ሺህ ትጠይቅኛለሽ? ማይሆን ከሆነ ይቅራ። ነይ ግቢ ሜርኩሪ፣ ነይ ግቢ እያልኩሽ አይደል እንዴ? ልቀቀኝ። ለቀቃት እንጂ በዚህ በሰለጠነ ዘመን ያውም ይሄን የመሰለ መኪና ይዘህ ሴት ልጅ መኪና ውስጥ ካልገባሽ ብሎ ማስገደድ አይከብድም? ምን ቤት ነህ አንተ? ሰውዬ ባለቤት እኮ ነው ማለት እና የጣበሳችሁበትን ሁኔታ ለማስታወስ ነው ለከፋው? አይደለም ወንድሜ፣ ሚስቴ ተቀብጣለች። ቀበጥ እና 300 ሺህ ብር ከመጠየቅ በላይ ቅብጠት አለ? 300 ሺህ? አዎ 300 ሺህ ብር አውጥተህ 17 ፕሮ ማክስ ግዛሊ ማለት ቅብጠት ነው? አይፎን 17 ፕሮ ማክስ? ኧረ አይደለም የኔ በቤት እኮ እንዴ መተባበር ጉዳያችሁ። እኔ እኮ ሲጀመር ፍቅሩን ልፈትነው ብዬ እንጂ ሁሉ ጌምስ በየሳምንቱ አይፎን 17 ፕሮ ማክስ እየሸለመ እንደሆነ አውቃለሁ። ሁሉ ጌምስ በየሳምንቱ 300 ሺህ ብር ስልክ እየሸለመ ነው። እድሉ ለእናንተም ነው። ሁሉ ጌምስን ለጓደኛችሁ በማጋራት ትኬት መሰብሰብ ብቻ ነው የሚጠበቅባችሁ። የዛሬው ቪዲዮአችን ይሄን መስል ነበር። ስላያችሁልኝ በጣም አመሰግናለሁ። ላይክ እና ሰብስክራይብ እንዳይረሳ። ይመቻችሁ።